ማሳያ ነው። ምናልባት አሁን ከባለፈው እንዲሁ ሲናገሩ ጠቅላይ ሚኒስትር ዶክተር አብይ አህመድ የሞሰብ የአንድ ማዕከል አገልግሎት በተመለከተ ነበር ንግግር ሲያደርጉ የነበረውና አሁን ላይ ሰው ውጤቱ ላይታይ ይችል ይሆናል ያሉ የሆነ ሰዓት ላይ ግን መታወቂያ ሳያስፈልግ ለመውጣት ንግድ ፍቃድ ለማደስ ስትፈልግ ፓስፖርት ለማውጣት ስትፈልግ ያኔ ነው ውጤቱ የሚታይህ። ምክንያቱም ከአሁን በፊት ይታወቃል እነዚህ አገልግሎቶች እንኳን በጥቂቱ ያነሳናቸው ምሳሌዎችን እንኳን መገልገል በምትፈልግበት ሰዓት መታወቂያ ለማውጣት በቀናት የሚቆጠሩ ይፈጅ እንደነበር በጊዜ ነገር እንኳን የምታባክነው ጊዜ አለ፣ የምታወጣው ጉልበት አለ፣ ለሌላ የምታውለውን ጊዜ አዳማ ላይ በነበረው ቆይታችን እንደዚህ እንደምታዩት ነው። ማርሽ ባንዱ ከተማውን ድብልቅ አድርጎ እየተጎበኘ ይገኛል። ሁላችሁም ይህን ቪዲዮ ተከታተሉልኝ። ዛሬ አዳማ ሞቅ ያለ ፕሮግራም አላት። እንግዶችን እየተቀበለች ነው። አዳዲስ ነገሮችን እያሳየችን ነው። ዩ ዌልካም